አንዳንድ ሰው እኔ እኮ ያገባሁት በተክሊል ነው፣ አንዳንድ ሰው ያገባሁት እኔ እኮ በቁርባን ነው ይላል። ያገባው በቁርባን ሊሆን ይችላል፣ የተዳራችሁት በተክሊል ሊሆን ይችላል። በጣም እናቶቻችን አብዛኛውን ጊዜ በቅዱስ ገብርኤል ልብስ የማያጥቡት ለምንድን ነው? አይሁዳ ተቃውሞ አትሟገቱ ስሙት በደም ፈሳ። እናቶቻችን አብዛኛውን ጊዜ በቅዱስ ገብርኤል ልብስ የማያጥቡት ለምንድን ነው? እህል የማይፈጩት ለምንድን ነው? ማን ይቆጣል ብለው ስለሚያስቡ ማአት እንዳታመጣብኝ ያለ የሚሉት መብረቅ መታ ምናምን ሲባል ነው። ራሱኛም ልጅ ሆነን እንትን ሲያረጉ መብረቅ ወረደባቸው ስለሚባል አብዛኛው ሰው ቅዱስ ገብርኤልን በጣም ነው የሚፈራው። እንደውም ብትፈሩ ሚካኤልን ፍሩት። ለምን መሰላችሁ? እሱ ነው አንዴ ሰይፉን ሲያሳያቸው የሰናክሬምን ሰራዊት ጸጥ ያረጋቸው ወደ 184,000 ይሆን ማለት ነው። ደሞ እንደዛ ስላችሁ የአሃዝ ቁጥር ደረጃ ላይ እንዳትገቡ አደረ። ግን መላእክት ተልእኮቻቸውና አገልግሎታቸውን ስትመለከቱት ለማአትም ለምህረትም ነው የሚላኩት። እየሰማችሁ ነው። ቅዱስ ገብርኤልን በጣም አንድ ሰው መውደዱን ማሳያ የሚያደርገው እና ቅዱስ ገብርኤልን በጣም ማፍቀሩን አንድ ሰው የሚታወቀው መብረቅ ይወርድብኛል ብሎ ሳይሆን ኃጢያትን ከመስራት እንዲከለከል የሚፈለገው ቅዱስ ገብርኤልን ይሄ ደስ አያሰኘውም። እኛን ክርስቲያኖችም ይሄንን አይመጥነንም ብሎ ነው ኃጢያት እንዲያቆም የሚፈለገው ለክርስቲያን። አብዛኞቻችን ግን ኃጢያት የማንሰራበት ምክንያት ምንድነው ብንባል እግዚአብሔርን ወደነው ነው ፈርተነው? ከልባችሁ ተናገሩ። ፈርተነው ነው። ወደነው አብዛኞቻችን ላይሆን ይችላል። በቃ ፈርተነው ነው። ግን ፍርሃትን ደግሞ አይጣላም። ሐዋርያው በአንደኛ ዮሐንስ መልእክቱ ምዕራፍ 4 ላይ ሲናገር ምን ይላል? ፍጹም ፍቅር ፍርሃትን አውጥታ ትጥላለች ይላል። ሰው እግዚአብሔርን ወደ መውደድ ደረጃ ሊደርስ የሚችለው በፍርሃት በኩል ሊሆን ይችላል። ጥሩ ምሳሌ ልስጣችሁ። ቅዱስ አምብሮስ ነው ይሄንን ምሳሌ የሰጠው። ለምሳሌ ሁለት የተቀደደ ልብስ አለ ልበላችሁ። ወይም ይሄ ነጠላ ቢቀደድ የምትሰፉት በምንድን ነው? በመርፌና በክር ነው አይደል? ክሩ ከመግባቱ በፊት አስቀድሞ ምኑን የሚገባው? መርፌው ሲገባ ልብሱን ይበሳዋል አይበሳው? ልብሱ የበሳውን ቀዳዳ የሚደፍነው ምኑን? ክሩ ነው። የበሳውን መርፌውን ቅዱስ አምብሮስ ፍርሃት ነው ይላል። ሰዎች ፈርተው እግዚአብሔርን ሊታዘዙት ይችላል። የተለያየ ነገራቸውን ለማጣመር ሊሞክሩ ይችላሉ። እነሱ ፈርተው ለማውደድ የሞከሩትን እግዚአብሔር የተከፈተውን ቀዳዳ የሚሞላው ክር ደግሞ የእግዚአብሔር የፍቅሩ ምሳሌ ነው። ፈርታችሁ በመምጣታችሁ እግዚአብሔር እንዲህ ያደርገኛል ብለን ወደ ቤተክርስቲያን በመጠጋታችን አትሳቀቁ። ፍርሃት የፍቅር መጀመሪያ ሊሆን ስለሚችል ማለት ነው። ስለዚህ ሰው ተምሮ ሰው አውቆ እግዚአብሔርን ቃሉን እንደተዘራበት የሚያስታውቀው መጀመሪያ ፈሪሃ እግዚአብሔር ሲኖረው። አንዳንድ ሰው እኔ እኮ ያገባሁት በተክሊል ነው፣ አንዳንድ ሰው ያገባሁት እኔ እኮ በቁርባን ነው ይላል። ያገባው በቁርባን ሊሆን ይችላል፣ የተዳራችሁት በተክሊል ሊሆን ይችላል። በጣም ጥሩ ነው። የመጨረሻ ጊዜ ቆረባችሁት ግን መቼ ነው? የሰርጋችሁ ቀን። ይሄ ልክ አይደለም። ቤታችሁን እንዲባርክ የጠራችሁትን እግዚአብሔርን ቤታችሁን ባርኮት እንዲኖርም ጭምር መጥራት አለብን። አብዛኛው ባለትዳር ተጋብቶ የሚያውቀው በሰርግ በተክሊል በቅዱስ ቁርባን ከብሮ ከዛ በኋላ ግን መቁረብ አቅቶት ይቀራል። ለምን? መነጋገር አለብን። ቁጭ አድርገን ባልም ሚስትም ከነፍስ አባቶቻችን ጋር ተመካክረን መሆን አለብን። ብዙ ጊዜ ላይ በስሞታ ነው ያልኩት። ብዙ ጊዜ ላይ በስሞታ የሚያስቸግሩት ወንዶች ናቸው። ደግነቱ መብራት ስላል አትታዩኝም እናንተም ጭምር። ወንድ ነው የሚያስቸግረው ብዙ ጊዜ ላይ። እኔ እኮ መቁረብ እፈልጋለሁ እሳቸው ናቸው እሱ ነው እየተባለ ይሰማ። እሱስ አይ እኔ እኮ መቁረቡን ጠልቼው አይደለም እንዲህ ግን መሆን ስላለበት ነው ይላል። ለምንድን አሁን ለመኖር ያስፈልገናል ብለን ያልናቸውን ነገሮች በሙሉ ሳንይዛቸው እግዚአብሔርን ተማምነን አይደል እንዴ የገባ ነው በቅዱስ ጋብቻ ውስጥ? ከገባን ታዲያ ለምንድን ነው ደግሞ እነሱንም ሊያሟላ የሚችለውን እግዚአብሔርን ሰው ታምኖ በቅድስና እየታተመ ይኖራል እንጂ ስጋዊ የሆነ ነገርን እስካላገኘው ድረስ መንፈሳዊው ነፍሴ ይቅርብኝ ይላል እንዴ? መሆን የለበትም።